ሰላም መልካም ረመዳን Oh my god. I know. 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 ሞትክ በኋላ እንዳትረሳ ትፈልጋለህ? እንግዲያውስ በመጀመሪያ ደረጃ ከምታውቃቸው ሰዎች ሁሉ ተበደር። ሁለተኛው ደግሞ ድንግል ውሰድ። ተተክተባታው ከልጅ ድንግል ተባክ እየቆረሱ እኮ ነው አፈር ብላ። የአልኮል መጠጥ ፋብሪካዎች ማስታወቂያ ሲያሰሩ ሰካራም ሰዎችን ሲጠቀሙ አይተናነቅ። ይሄ ማለት በእኛ በደንበኞቻቸው ያፍራሉ ማለት ነው። Hey, are you okay? Who, me? Yeah, I'm fine. I'm just a little tired. I'm just tired. ነፃ ምክር። ሽንት ቤት በህልማችሁ ካያችሁ እንዳትጠቀሙበት። እደግመዋለሁ፣ በጭራሽ እንዳትጠቀሙበት። የምርሽ ነው ውዴ? እና አሁን ልምጣ? መጣው የልቴሮ ፍቅሯ ልትሰጥኝ ነው ዛሬ ልትገጭ ነው። ምን ሆነሽ የተመለሽ? ወይኔ ማን ተረስቸው? ምን ነው ለካ አልተገረዝኩም። አፈር ብላ እንደ ሙዝልጣ አታረጋትም ነበር? ደግሞ እኮ አሪፍ ነበር። ምን ሆኖ አሪፍ? ቋጥረህ እንኳን ብታረጋት አታረግዝም ነበር። ወይ የማማዬ፣ ኧረ አያስፈልገኝም፣ ችግር የለውም። ባለፈው የላክሽልኝ አለ፣ ችግር የለውም ካልሽ በቃሽ። እሺ በቃ። ማናት? ኧረ አንዷ በእናትህ ብር ካላኩልህ ብላ ታስቸግረኛለህ። ይኸውልህ ምን እያልካቸው ነው ግን አንተ ልጅ? ትደውላለህ እቱቱቱ ብለህ መሰከስ ብቻ በቃ የልቴር ነው። መጣው ወይኔ እስካሁን ተሸውጄ አይደለም። አሎ ብርታሉ እቴቴቴቴቴቴ መሰከስ ብቻ ነው። ቶሎ በያለሽ ናምጂ ጠቅጠቅ ነው ማድረግሽ። ተረጋጋ፣ እሰጣለሁ። ደግሞ ምን አይነት አሰራር ከመጣ ተመዝግባለች። አራዳ ምንድነው? ምን ማለት ነው? የሰፈር ልጅ። ኦኬ እሺ፣ ድምጽሽን ከፍ አድርገሽ ተናገሪሽ። ዘናጭ ወንድም። የገጠር ልጅ ምን ማለት ነው? አባታችን ወይ እናታችን። ድምጽሽን ከፍ አድርጊ። የአባታችን ወይ እናታችን ወይ እህታችን። አይን መግለጥ የሚጀምሩት ድመት በተወለደች በ5 ቀኗ፣ ውሻ እንደተወለደ በ10 ቀኑ አይን መግለጥ ይጀምራል። ላም እንደተወለደች አይኗን ትገልጻለች። የሰው ልጅ ልክ እንዳገባ የኢትዮጵያ ሴቶች መቼም ቢሆን ሲክስ ፓክን ከ6 መኪና ጋር አያወዳድሩት እና አሁንም ጅም እየሰራ ነው። ቢዝነስን ብትጀምር አይሻልም? የሴት ልጅ አባት እንደሆነ የሚያሳዝን ነገር የለም። አዎ የሚያሳዝን ነገር የለም። እኛ ከኋላችሁ መጠን አባ የምንባለው ነገርስ